ሰላም እንዴት ናችሁ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። እናም እንደተለመደው ቪዲዮ ላይክ በማድረግ ጀምሩት። ይመቻችሁ። ወይኔ በእነዚህ አደገኛ ሌቦች ለትንሽ ተይዤ ነበር። በፈጣሪ ቆያው ምንድነው የሚሻለኝ? ሲያናድድ መጀመሪያም ከእነዚህ አደገኛ ሌቦች 10,000 ብሩን መበደር አልነበረብኝም። እነዚህ አረጣ በዳሪዎች እኮ ከአንድ ወር በፊት የተበደርኳቸውን 10,000 ብር ልሰጣቸው ጊዜ በአንድ ወር ውስጥ 70,000 ብር ወልዶ አሁን ያለበት 80,000 ብር ነው ይላሉ እንዴ? ግን እንኳንም አመለጥኳቸው እንጂ ዛሬማ ይገሉኝ ነበር። በቃ አሁንም ሳያዩኝ በፊት ከዚህ አካባቢ ቶሎ ብዬ መጥፋት አለብኝ። ኮጆ ከተደበክበት ውጣ፣ ካልሆነ ግን በአንተ ምክንያት ሌሎች ንጹሐን ሰዎችን እናግታለን። እንዴ ወይኔ እነዚህ አደገኛ ሌቦች ይቺን ቆንጆዬ እያፈኗት ነው። ይቺን ቆንጆማ ከነዚህ ሌቦች እንዴትም ብዬ ማዳን አለብኝ። ሄሎ አቤ፣ እባክህ በጣም ትልቅ ችግር ውስጥ ገብቻለሁ። እነዛ መጥፎ አራጣ አበዳሪዎች በእኔ ምክንያት ሌላ ሰው እያገቱ ነው። ደግሞ ለፖሊስ እንዳልደውል ፖሊሶቹ እስኪመጡ ድረስ ሌቦቹ ልጅቷን ይዘው ይሰወራሉ። አረ ጨነቀኝ፣ ምን ላድርግ? ይኸውን ለኮጆ በአንተ ምክንያት ሰው መጎዳት የለበትም። ስለዚህ ሌቦቹ ችግራቸው ከአንተ ጋር ስለሆነ በቃ ሌላ ምንም አማራጭ ስለሌለ ቶሎ ብለህ የሆነ መላ ፍጠርና ልጅቷን ከሌቦቹ አድናት፣ ፍጠን። እንዴ ምንድን ነው ነገሩ? እነዛ ሌቦች ይቺን ቆንጆ ለቀቋት ማለት ነው? ቆይ ላናግራት። ሰላም የኔ ቆንጆ፣ እነዛ ሌቦች ለቀቁሽ እንዴ? እኔ እኮ ያገቱሽ መስሎኝ ላድንሽ ነበር የመጣሁት። ግን በጣም ይገርማል። እንዴት ሌቦቹ ለቀቁሽ? አንተ ደግሞ ይህንን የመሰለ ውበቴን አይተው ነዋ። ዋው ወይኔ ቆንጆ፣ ውበትሽማ አይደለም እነሱን እኔን ራሱ ቅድም እንደዛ እርዱኝ እያልሽ ስጮይ በውበትሽ ፈዝዤ ጩኸትሽን አልተሰማኝም ነበር። ግን አሁን ራሱ ባይለቁሽ ኖሮ ዋጋቸውን እሰጣቸው ነበር። ለማንኛውም የኔ ቆንጆ ለምን በመኪናሽ ወደ ሰፈር ያሸኝኝም? ና ግባ። እነዛ ሌቦችማ እድለኛ ናቸው። ባይለቁሽ ኖሮ ወደ ሲኦል ልኪያቸው ነበር። ግን የኔ ቆንጆ እኔ ካየሁሽ ጀምሮ በጣም ነው የወደድኩሽ። በዛ ላይ ውበትሽ ከሩቁ ነው የሚያበራው። ታዲያ ማታ እራት ብጋብዝሽ ምን ይመስልሻል? ያው ግብዣዬን እንደምትቀበይኝ እርግጠኛ ነኝ። ምክንያቱም ዛሬ እነዛን የማይረቡ ሌቦች በውበትሽ አፍዘሻቸው በቀላሉ አምልጠሻል። ስለዚህ በቃ የደስ ማታ ብቻ አንቺ እሺ በይ እንጂ ከምታስቢው በላይ አልጋ ላይ አስደሰትሻለሁ። ታዲያ ግን አንቺ በጣም ገራሚ ሰውነት ስላለሽ እንደ ቤቲ 10 ድጋሚ ማለት ትችያለሽ። ታዲያ ምን ታስቢያለሽ የኔ ቆንጆ? አይደል በጣም የኔ ፍቅር፣ የኔውን ሺው እኮ በምክንያት ነው። ባይገርመሽ ጥሩ ሳለ እኔ መጣሽው። በቃ በእርግጠኝነት ያ ጅል ይህንን ውበትሽን አይቶ ሊያድንሽ ይመጣል። ከዛም እኛ በቀላሉ ይዘነው 80,000 ብራችንን ተቀበለን ዋጋውን እንሰጠዋለን። ወይኔ ኮጆ ተበላው። አንቺ ሌባ ሰራሽልኝ። ጭራሽ የዚህ አረጣ አበዳሪ ፍቅረኛ ነሽ? ወይኔ በቃ እባካችሁ የዛሬ ልቀቁኝ። ያለብኝን ዕዳ ቀስ ብዬ ከፍላለሁ። እባካችሁ ማሩኝ። ወይኔ አንቺ ሌባ በዚህ ውበትሽና ሰውነትሽ አፈዘሽ ጉድ ሰራሽኝ። ወይኔ እኔም ብሎ አዳኝ። በቃ እባካችሁ ቀን ስጡኝና ብራችሁን እስከነወለዱ ከፍላለሁ። እባካችሁ የዛሬ ልቀቁኝ። ፍቅሬ እንሂድ። አረ ሰው አለ። አረ ድረሱልኝ። አንተ ልጅ በዚህ በጠዋት ቆይ፣ የት ሄደህ ነው? አይ አባዬ ትምህርት ቤት እኮ ሰርተፊኬት ልቀበል ሄጄ እኮ ነው። እስቲና ልጄ ሰርተፊኬትን እስቲ ልየው። መቼስ አንተ እኮ ጥሩ ውጤት እኮ ነው የምታመጣው። እስቲና ውጤትን ልየው። እሺ አባዬ። እንዴ አንተ የማትረባ ደደብ፣ እንዴት እንደዚህ የሞተ ውጤት ታመጣለህ? ጎረቤታችንን ሶሊያናን አታይም? ኧረ አባዬ የእሷን እያዩ አንዴ እንደዚህ አይነት ውጤት ያመጣሁት። አንተ የምሰማው ነገር እውነት ነው እንዴ? ሚስቴን አፋቱኝ እንዳላልክ አሁን መልሰህ ታገባታለህ? አይ አንተ ይገርማል። በዛን ጊዜ እኮ ከሚስቴ ጋር እኮ የሌለ ተጣልቼ እሷን ለመፋታት ያደረኩት ነገር የለም። ግን አሁን ግን መልሼ ያገባዋት። እኔን እኮ የገረመኝ ነገር እኮ እናንተ በጣም ስትጣሉ ነበር ማቃችሁ እና ከሚስት ጋር ለመፋታት ራሱ ቀበሌ በጣም ብዙ ጊዜ ስትሄድ ነበር። ግን እንዴ መልሳችሁ ልትጋቡ ቻላችሁ? አይ አንተ ከተጣሏት ሚስቴ ጋር እኮ እንዴት መልሼ እንድትጋቡ ታውቃለህ? መጀመሪያ ላይ ለመፋታት ከሚስቴ ጋር ወደ ቀበሌ እኮ ከዛ ቀበሌ የዛሬ ሳምንቱኑ የዛሬ ወር ነው እያሉ ሲያጉላሉን በቃ የሌለ ሰለቸንና መልሰን ተጋባን። እንዴ ዛሬ እኮ በጣም ስፈልግ ነበር። የት ሄደህ ነው?
ባክ ዘይት ለማምጣት ሸማች ሂጄ ወረፎ በጣም በዝቶብኝ ወይ ከጊዜ ወይ ደግሞ ከዘይቱ ሳሎን መጣው። እኔን እኮ ያልገባኝ ቆይ ያለፈው ወር 5 ሊትር ዘይት ገዝታን ነበር እንዴ? እሱ ዘይት የት ገባ? አይ አንተ ባለፈው እኮ ከአንድ ወር በፊት የገዛሁት ዘይት እኮ ነው አልቆ አሁን ሸማች እኮ ሂጄ ነበረው። ምን 5 ሊትር ዘይት በአንድ ወር? በጣም ይገርማል። እኔ እኮ ማለት ነው 3 ሊትር ዘይት ብቻ በ2 ወር ውስጥ እኮ ነው የምጠቀመው። ምን 3 ሊትር ዘይት በ2 ወር? መቼስ አንተ በውሃ በርዘ መሆን አለበት የምትጠቀመው። እንዴ የጠፋ ሰው ሰላም ነው አለውልህ። እባክህ ትንሽ ስለተናደድኩ ነው ሰላም ያላልኩ። እስቲ ቁጭ ብለን እስቲ በደንብ እናውራ። ታዲያ ጓደኛዬ ስራ ኑሮ እንዴት ነው? እባክህ የኑሮን ጉዳይማ አታንሳብኝ። በጣም ነው የተናደድኩት። በዛ እኮ ነው የተናደድኩት። ኑሮ በቃ እኔ በጣም ነው መረረኝ። ኑሮ መረረኝ። እንደኔ ፈታ ብላ አኖርም። እባክህ አሁን ራሱ እኮ በዚህ በኑሮ ውድነት ምክንያት ከሚስቴ ጋር እኮ ተጣልቼ እኮ ነው የወጣሁት። ምክንያቱም ጤፍ ግዛ አላለችኝም። ምን ጤፍ ተወደደብኝ? ሰውዬ እኔ እኮ ጭራሽ ምግብ ራሱ እኮ መብላት ካቆምኩ በጣም ብዙ ጊዜ እኮ ነኝ። ምን አልክ? እኔ ምግብ መብላት ትቻለሁ? ያማል እንዴ? ይሄማ እኮ ኑሮን እኮ በደንብ እኮ ነው የሚያረጋጋው። ግን እኮ ሰው እኮ ካለ ምግብ መኖር እኮ አይችልም። ይሄው እኔ ካለ ምግብ እየኖርኩ አይደል እንዴ? ብቻ አታስብ። አሁን የምነግርህን መንገዶች ብቻ ትከተላለህ። ግን እኔ ያልገባኝ ነገር ታዲያ አንተ ምግብ መብላት ካቆምክ ምንድነው ታዲያ የምትበላው? ያው እኔ ቁርሴን በጠዋት ተነስቼ ወክ እበላለሁ። ምሳዬን ደግሞ ኢንተርኔት ላይ አሳዛኝ ነገሮችን እየፖስተትኩ የሰው አንጀት እበላለሁ። እራቴን ደግሞ ያው ስለሚደክመኝ ፌንት እበላለሁ። አንተ ትናንትና ሰፈራችን ላይ የተፈጠረውን ጉድ ሰማህ እንዴ? ኧረ አልሰማሁም። ምንድነው ነገሩ? እስቲ ንገረኝ። ያቺ እኛ ሰፈር ያለችውን እሌኒን አወካት? ውይ እሷ ልጅ እኮ በጣም እኮ ነው መጠላት። ደግሞ ምን ሆነች? እባክህ ትናንትና ማለት ነው 2 ሙሉ በረኪና ጠጥታ ሆስፒታል ሄዳ አተርፍ መሰለህ? ምን እንደው ይሄ የምርት ጥራት ችግር መቼ ነው የሚያቆመው? እንዴ ምን ሆናል? ዛሬ ደግሞ የተናደድክ ትመስላለህ። አዎ እባክህ በጣም ነው የተናደድኩት ዛሬ እኮ አንድ ቲም እኮ ነው ያስበላኝ። መናት አንድ ቲም። አይ ይሄን ቤቲንግ በቃ ተው ብትባል አልሰማም አልክ አይደል? ይቅርብ። ይሄ ቁማር እኮ አይጠቅምም። እባክህ ተውኝ። አንድ ቲም እኮ ነው ዛሬ የሚያስበላኝ። የማየውን ነገር እኮ የተፈጠረው። አንተ ልጅም በቃ በጣም ቁማርተኛ ሆናል ማለት ነው። ይሄ ቁማር እኮ አይጠቅምም። ተው ይቅርብ። ቁማር አይጠቅምም። እንደሚጠቅመኝና እንደማይጠቅመኝ ና እንደውም በ100 ብር እንመድብ። ሄሎ ሄሎ፣ ከኢትዮ ቴሌኮም ምን ልርዳዎት? ሰሞኑን ቴሌግራም ስጠቀም ዳታ በጣም እየበላኝ ነው። እስቲ ለዚህ መፍትሄ ካለ ንገረኝ። ወይ ደንበኛችን ዳታ በጣም እየበላኝ ነው እከኳ። ታዲያ ምን አይነቱ ደደብ ተማሪ ነው ባካችሁ? አንተ ልጅ ምንድነው የምትበጠብጠው? እያስተማርኩ አትረብሸኝ። እሺ ቲቸር በቃ አረብሽም። የማትረባ ያንተ ኩያ ትልልቅ ስራዎችን ሰርቶ ትልቅ ደረጃ ላይ ደርሷል። አንተ ግን እዚህ ቁጭ ብለህ ትበጠብጣለህ አይደለ? ኧረ ቲቸር ስለ ኩያ ካወራህ የማይቀር አላሙዲንም እኮ ያንተ ኩያ ነው።